እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ ምን እንደምልክ። አሁን ነው ከዚህ ጥፋ ሂድ። እማዬ በቃ ሂጃለሁ። እሺ ቻው። የኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄድ። አይ ፈጣሪ ምን ነው አንድ ልጄ። ኧረ ልብ ስትልኝ አይ ከንቱ ብኑር ለፍቅር ነፍስ ከመስጠት ምን ፈለክ? ደህና ነሽ አይደል? አዎ ደህና ነኝ። ሌላ የምትለው ነገር አለ? አይ አዎ አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝ። ለእኔ ግን አንቺ ብቻ ነሽ የምትታየኝ ማርያምን። እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ ምን እንደምልክ። አሁን ነው ከዚህ ጥፋ ሂድ። እሺ እሄዳለሁ፣ ግን መቼም እኔትም አንድ ጓደኛ ካስፈልግሽ አስታውሽ እንደ አይነት ሰው እንዳለ ለአንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ። ለአንቺ ብዬ ምንም አደርጋለሁ። ምን ይመስላል ጅል? መቼ ተነዳ በራስ ደቂ። እስኪ እያለቀስክ ነው እንዴ? ገደላ አብደሃል እንዴ? ወንድ ልጅ ያለቅሳል? ቢጎልም ከቶ እምነት ለዚህ እኮ ነው የምነግርህ፣ የሌለውን ነገር ለመሆን አትሞክር። ፍቅር ቅንቷ እስኪ ማንነትን ተመልከት፣ እንዴት እንደምታልቃቅስ አይተኸዋል? ተው በቃ ይሄን ሁሉ በእናትህ። የኔ ማንነቴ ልፍስፍስ ነሽ። ሳንስስትሆን በፍቅር ብኑር ለፍቅር ነፍስ። አሁንም እዛች ልጅ ቤት ሄድክ አይደል? አትወድህም እኮ ልጄ። እናቴ በጣም እኮ ነው የምትናፍቀኝ። በጣም እናቴ ትሙት። ሰማኛለህ? ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም። እማ ለምን እንደማስበው አላውቅም። አንድ መንገድ ለኔ ወይስ የሆነ ቦታ ትለኛለች ወይስ ራሴ ተበጭ ነው። ለምንድን ነው እንደዚህ የምትሆነው ልጄ? እኔ እናት አለሁልህ። ከማንምና ከምንም በላይ ልጄ ነው የምፈልገው። ደግሞ ሁሉም በጊዜ ይሆናል። እሺ ልጄ። ስበድል ዛሬም ልቤን መቼ ተነዳ በራስ ደቂ። አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝ። የኔ ልጅ በዛሃል እኮ። ምን ሆንክብኝ ልጄ? እማ በቃ አልቻልኩም። ይህ ፍቅር ግን ምንኛ እያለሁ እኔን ሞኙን እኮ ገደለኝ። ቆይ የኔ ልጅ የሆነ ቦታ ደርሼ እመጣለሁ። ምን ተክቼ ልርሳሽ አንቺ ሰው። ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ። አምላኬ ተው በቃ። የኔ ልጅ አንዴ ማውራት እንችላለን? ምን ነው ማዘር ችግር አለን? አንዴ ላውራሽ ነኝ። እባክሽ የኔ ልጅ እባክሽ። እንዴት ብዬ ልርሳሽ አልችላለኝ ሆዴ። እባክሽ የኔ ልጅ ልጄን አድኝልኝ። ቀንም ሌሊትም ራሱን ስለማጥፋት ነው የሚያወራው። እሺ ማዘር ይነሱ። እሺ አረሳሽም እንዴት ሆናለው አልችል በሰው እንዳልተ። እሺ እኔ እናት ቆይ ምንድነው ማድረግ ያለብኝ? እባክሽ ልጄን ቅረቢ። ደግሞ ማን ያውቃል ስትቀርቢ ልትወጁ ትችያለሽ። ማ እኔ? አዎ ምን ላድርግ? ከፈጣሪ የተሰጠኝ እንቁዬ ነው። እባክሽ ልጄን ቅረቢልኝ፣ አለበለዚያ ልጄን አጣዋለሁ። እሺ ማደር ልቤ አታደለን ተንከራተት። ምነው በኔ ቀኑ ጎደለ። የት ሄደሽ ነው? እዚሁ ጎረቤት
አወረድኩሽ እኔ ሞኙ አንቺ ዝቅ ጉሽ አይደል እባክሽ ንቀበይኝ እናት ልጄ እናትህ እኮ ነኝ ለአንተ ምንም ነገር አደርጋለሁ ቀን ቆጥሮ ተደክሞ ቢለፋ የሚተካሽ ተፋ የኔ እናት እባክሽን በክፋት አትይብኝ። አንተ ልብ ላይ ያለው ሐሳብ እኔ ልብ ላይ የለም። ግን እኮ አሁን እሺ ብለሽ ነበር። እናቴ እባክሽን ተረጂኝ። እናቴን በቅርቡ ነው ሞት የነጠቀኝ። ኧረ ፈጣሪ ምን አድርጌ ሰው አይደለሁ እምትይ ፍቅር አይገባኝም እናት ወይስ ፈጣሪ እንደዚህ አይወደኝም? አንድ ቀን የራሴ የምትለው ሰው አይነህ እያየ ሲሞት አንተ እሱን ማዳን ሳትችል ስትቀር ያን ይገባል። ስለዚህ አታማር። እኔ አሁን የልብ ስብራት ላይ ነኝ። እባካችሁ ራስ ወዳድ አትሁኑ። አሁንም የመጣሁት ለእናትህ ብዬ ስለ አንቺ ምንም ሳላውቅ እንደው ያፈቀርኩት አንቺ ብቻ ነው። ራስ ወዳድ መሆን አልፈልግም። ግን አንቺ ስትናፍቂ ነገር ሁሌ ነው የምትናፍቂ። ሞኝ ነው ብለሽ ካላሰብሽና ካላቅሽኝ ሁሉም ከጎንሽ ነኝ እንጂ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ የኔ ልጅ ደህና ነህ ግን? ደህና እንኳን አይደለሁ። ይሄ ልባችን በጣም ፈሪ ነው። እሱን ማጃጃልና ማባበል ነው ያለብን። እሺ እናቴ። የኔ ልጅ አሁን ከምን ጊዜውም በላይ ታስፈልጋታለህ። መቼም ቢሆን ተስፋ እንዳትቆርጥ። እሺ እናቴ። አሁን እሷ ጋር ሂድ። እሺ ማሪኛ ሞትብሽ ምናለ ሌላ ኩራቲ ትዙዬ እባክህ ተወኝ በእናትህ ሞት። ትዙዬ ራስ ወዳዶኛ አይደለም፣ ግን እንድታውቂልኝ የምፈልገው ነገር የትኛውም ዶክተር አያድነኝ። መዳንም ከልብ በአንድ ሰው እሷም አንቺ ብቻ ነው። የልቤ ስብራት አሁን ጨለማውን ብቻ ነው የሚያሳይ። ብቻ ጸልይ። ንጹህ ልብ ነው ያለው። አንቺን ብቻ ዘውትር ታምኜሽ ኖር። የኔ ሴት አንቺ ብቻ ነሽ የእናቴ ምትክ። ሁሌም ቢሆን ጸልይልሻለሁ ክፉ አይንካሽ። ዘውትር ታምኜሽ ኖራለሁ። ልጅ የኔ ቆንጆ ልጅ ፍቅርን የታደሉ ጥቂቶች ናቸው። ስለዚህ በራስህ ልትኮራ ይገባል። ምክንያቱም አንተ ንጹህ ልብ ነው ያለህ። ስለዚህ ንጹህ ልብ ካለ ፈጣሪ ይወደኛል ማለት ነው። ደግሞ ይሄ ምን ማለት ነው? በላሁን ብዙ ስራ አለብኝ። ደግሞ እንዴት ነው ያማረብህ? ካይን ያውጣ። እሺ እኔ እናት እወድሻለሁ። እሺ በቃ ቻው። ይደሙ አይኗን ምልየው የደንቡላ አድርስ እፎይ ብዬ እንዳድር የልቤን ባይደርስ የልቤን። አንቺ ልጅ ሰሞኑን ግን ልክ ነሽ። ሐሳብ ውስጥ እየገባሽ እኮ ነው። ታውቆሻል? አዎ አክስቴ፣ እዚህ ምድር ላይ ብቸኛውን ንጹህ አፍቃሪና ጥሩ ልብ ያለውን ሰው ተዋወቅኩኝ። ምን አይነት ሰው ነው ደግሞ? ትንሽ ደባሪ አይነት ሰው ነው። ብዙም አያወራም። ሲታይ ቀለል ያለ ሰው ነው። በቃ እዚህ ምድር ላይ የሌለውን ፍቅር በልቡ ተሸክሞ የሚኖር ብቸኛው አፍቃሪ ነው። እስኪ እናየዋለን። አሁን ግን በጣም ደስተኛ ትመስላለህ። አዎ ታውቃለህ፣ ጸድልኝ አለችኝ እኮ። እንዴት የሰው ልጅ እያለቀሰ ያምራል። በጣም ኃይለኛ ትመስላለች፣ ግን ንጹህና የዋህ ልብ ያላት ሴት ናት። የኔ ሴት ፈጣሪ ይጠብቅልኝ።
ባትገባም ከክፌ ምን ነው እንዴት የሰው ልጅ በዚህ ልክ ያፈቅራል? ከላይ ፈጣሪ ሲወድ ንጹህ ልብ ይሰጣል። ያት ቢጠፋኝ ምላት አክስቴ ትንሽ ስለደበረኝ አየር ተቀብዬ እመጣለሁኝ። እሺ ከላይ ታች ተንጎራድቼ ደህና ነሽ? ደህና አምሮብሃል ደግሞ አይደል? እናቴ ናት ቆንጆ ነው ሄድ ብላኝ ነው። አንድ ጠቅል ጠይቀ። እሺ ሰው ነህ ወይስ መልአክ? የእሱ ፍጥረት ነኝ፣ ነገር ግን ንጹህ ልብ ያለኝ። አውቃለሁ። ፍቃደኛ ከሆንክ ነገ ቤተክርስቲያን ላግኝ? አዎ እሺ በቃ ነገ እንገናኛለን። ቻው። እሺ እሺ። ልሂድ ደሞ አይኗንም ልየው